ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ ሰላም እንደናችሁ? ከኔ ጋር ሰላም አልሐምዱሊላህ። ዛሬም ላስጎበኛችሁ በድጋሚ መጥቻለሁ ማለት ነው። ቶቦቹን እዩዋቸው። ሽፎን በዚህ ነው። ስንት ነው? 210 ሪያል ነው። ሪያል 210 ሪያል ግን ዋው ነው ወላሂ ያምራል። አቤት ያምራል፣ በጣም ያምራል። ለነገራችን ለኛ ለዲሆች እንጂ እኮ ይሄ ብር ውድ ሆነብን፣ ለነሱ ምንም አልታደረም። አዎ ኧረ እኛም ከሰራን ገዛ ያው ጨክነን አናወጣው ነው እንጂ ስኮ ማዛት መጥተን ይችላል። አሁን ግን ጨክነን አናወጣው ይወጣልበት ስናስ ችግሩ እኛ የማናወጣው እኮ የት ልንለብሰው የሚለው ነገር ነው የማያስወጣ። እንደገና ደግሞ ማለት ነው ችግራችን ገዝተን ልንለብሰው ስንል ያስጠላናል እኮ ይሄ ነው ችግሩ። ሲጀመር አሁን የዚህ ሀገር ልብስ የልጅ ልብስ ያደርሳል። አጠናካከሩ የልጅ እቺ ይሁን እንደ ግን ይሄ ዝም ብሎ ነው። እቺ ግን ስታምር የማን ቁመት ነው ግን የሚያነቃነቀው? ግን ቀለል ያለ ነገር ምን እንትኑ ክብደት የብዙ የለውም። ለማከሩ ሊሞላ ምንም አልቀረም። እስኪ እነሱ ጀምር ግማሽ መሬት አይደል የሚለብሰው? በሄል ጫማ ምናምን ስለሚለበስ ቤት ውስጥ ጫማ ስለማያወጡ እንደዚህ ሀበሻ ካውጣታ ነው የምገባው። እነሱ ግን ቋቋ ግርም ይሉኛል። ለኢድ ምናምን ሲሆን ቤት ውስጥ በሄል ጫማ ወላሂ በሄል ጫማ እንዴ እኛ ሆነ ቦታ ደርሰን ለመምጣት ሄል ጫማ አይሆንልንም። መጥተናቸው ምንድን ናቸው? ሀገር ነው። ኧረ እባክሽ ተጎድቻለሁ። እንዴ ምንድን ነው ገና እንትን አለ ለምን አልተፈታ ነው? ቶብ ነው ይሄ ተሰፋ ምን ይሄ ተሰፋ ነው። ይሄኛው ግማሽ ነው ማለት ነው። እንደፈለሽ እንድታሰፊ ነው። ጉፍታም አለው ማለት ነው። ከኢማራት የመጣ ነው። ይሄ ኢማራት ነው። እንደዛ ሆኖ ነው እና በሻቸው ደግሞ ሲገባ አብሮ ግማሹ አለ። በፈለሽ ስታይል ተግመሽ ተሰፋ እስከ ጉፍታዎች እስከ ትሪሞቹ ማለት ነው። ያምራሉ ግን ለስራው ለመዘነጫ ሹፉ ቤተሰብ ወላሂ በጣም ነው የሚያማምሩት እነዚህ ራሱ ለፕሮግራም ያላችሁ ነው። እየመጣችሁ ሸምቱ፣ እየመጣችሁ ሸምቱ። ትረዝመኛለች እንጂ ሸንቃጣ ናት። ከለር የላቸውም። እነዚህ ናቸው ከለራቸው። ትንሽ ግን አሪፍ ነው። ይሄም በጣም ሰፊ የሚባል አይደለም። እነዚህ የፕሮግራም ልብሶች የቀለበት የሰርግ ሊሆን ይችላል። እኔ በዚህ በፒንኩ ነው ያማረኝ፣ በሮዙ አራን ፈልጋቸው ጠፉብን እኮ እንትን ላይ የሚለበስ ነው። እዚህ ደረት ላይ ግን ዘህማ ነው። የዋና ልብሶች ናቸው። ኧረ አይደለም። ኧረ ዝም ብሎ ደረት ላይ ጣል የሚደረጉ ግን ወፍራም ናቸው። ይሄ ደግሞ ምንም እንደዚህ ነው። ተመሳሳይ ነው። እሱ ግን ሳሳ ያለ ነው። ተወዳቸዋለህ ግን ውድ ናቸው። 46 ብር ሪያል። የዋና ነው ወይስ የዋና ነው? ይሄ የዋና ራዲያ መስሪያ ነው። ዋና ነው። እነዚህ ራሱ ሲያማምሩ በካሜራ ደግሞ እንደዚህ እንዳይቆልኝ እናቴ። እያዩን ነው እኮ ቅጥሽ ውሃው ሲነካው ወይም ሲያለብሽ ወይም ምናምን ነገር እንዳይልሽ ያየሽው አረካት በሱር ከላይ ጣል ያላለ ይሄ ደግሞ ቅጥሽ እንዳይታይ ጥሩ ስፖንጅ ስለለበት አስተውቀውን ያልተከፈለኝ እነሱን ስቅኔ ምን አገባኝ። ላይክ ያደርጋሉ።
እየሰማችሁ ባለሱቆችን ነው የምትይው? ይከፍላሉ ወደው ነው። ይሄን እንኳን ድጋሜ ነው እና ቤተሰብ በሙቀት ሰዓት ከነተፋሽ እንዳይጣበቅ የሚረዳ ይሄ ምርጥ ነው ወላሂ። 19 ብር አሪፍ ነው። አረ የሌለ ነው ወላሂ። የሌለ ያው ሱሪ ቤት ውስጥ ለመልበስ የሚመቸው ሰው በሙቀት ሰዓት ወፍራም ሰው በተለይ ታፋና ሲጋጠም ስለሚላላ ልክ ነሽ። በነጯም ታምራለች ሱሪዋ። ፋሽን ነው። ወደ ታች ነው የሚሄዱት። ሸበካሽን አላጠፋሽም? ቢደውል እንኳን እስቲ ስልክሽን እኔ አጥፍቻለሁ። እነሱ ካልደከማቸው ይደውሉ። ሲደክማቸው ብቻ ጥለውን ይሄዳሉ። አብደዋል። እንደኛን ሰቅለው ወይ ወርደው ነው ወይ አልወጡም ብለው እኛን ሰቅለው። ይሄው ቤተሰብ እንግዲህ ይሄ ሱሪ ነው። እንዴ አለ ወይ ፈሪ ያለ እድሜያቸው ትንሽ ያለ የቱርኮች በቁጥቁር ጫማ በቋቋ ያረጉትና ተለቅ ያለ የቱርክ አሮጌቶች በሱሪ ያምራል እኮ ግን ፍራስ ያስፈልጋል። እነዛ አርጅት ያሉት አሮጌቶች የቱርኮችን አይተሻቸው እንዴ? ልክ ነሽ። እስኪ እንውረድ እንፈልጋቸው። ሸበካው ክፍት ከሆነ ታያቸው። ምንድነው ጉር ሱሪ ነው። የማሽን ስራ እነዚህ እቺ ጉርድ ስታምረኝ እንዴው ከገልብጭ አስገብተሽ እንደሆነ ብቻ አላስገባሽ። ታምራለች። ይሄ እንኳን 49 አረ ይሄኛው ነው 49 ብር ነው ተወዛ አካባቢ። የሱና ደግሞ የሱ ስታይል ስለሚለያይ ከዚህ ላይ ያለጠሁበትና ዋጋ የለውም። 82 ብር ማነው ነው 82 ብር? አራሽ ዝም ብሎ ነው ሲጀመር። ከዚች ውስጥ አይን የሚገባው ሳናት እንጂ ከሰው ብሩ እንደዚህ ነው ዋጋው እንደዚህ ነው ይሆናል። ታምራለች። ሲጠብሽ በዚህ ታጥበሽ ሰፊ ደግሞ ለወጣ በጣም ታምራለች። እዚህም አለች በሽንሽን ጠበብ ትላለች። ግን አጠር አይ በዚህ ጫባታ ቀበቶ ባለቀበቶ ናት። ስታይሏም አጠር ትላለች። ማስክ አልተቀባሽም? እንዴት ትደርሻለሽ እኮ ታዲያ። እንደርሳለን። አንተኛ አዳራችንን እስኪ ባለ 15 ብር ይሄ ታይቷ ቆንጆዬ ናት። እናመሰግናለን። በነፃ እንዲሰጡን ይሄን ይዘን እንሄድ። 10 ብር ስስ ናት። ምንም ነገር ሳለሽ ቄጥሽን ቆለሽ ለማት ያለ አሪፍ ናት። ቂንቋና ነው አሪፍ ናት። እና ቤተሰብ ኧረ አበረታቱኝ።
እስኪ ሰብስክራይብ፣ ኮሜንት ምናምን አበረታቱኝ። የምር እየደከመኝ ነው። ይኸው ብዙ ማውራት እራሱ አልቻልኩም ማለት ነው። ይሄ ምንድን ነው? ይሄ ጉርድ ነው። ፈለግሽው እንዴ? የላይ ልብስ ከፈለግሽ በዚህ እኔና አሉ የመኝታ ልብሶች የመኝታ ሳይሆን ላይ ደግሞ ቀሰን ዝም ብለሽ ቤት ስንብለት እንደሽ ይጣላል። እዚህ ነው የሚደርሱት። ሻወር ውስጥ ስተምለክ ዝም ብለሽ ወይ ቤት ደግሞ ሲሞቅሽ ማን ሳይሆን እንጀቦች 17 እናመሰግናለን። አልደወሉም። ሲበቃቸው ነው የሚደውሉት። ካረሱን ችግር የለውም። እነዚህ የስፖርት ልብሶች ናቸው። ልብላስ ወላሂ ከየለም ደግሞ እዚህ እኔ ችግሩ አብዱ ሲበላ አይበላኝም። ይሄው ነው እኮ አማረሽ። እስኪ 58 ብር ልብስነት አያምርም፣ ግን የሚጨማደድ ይመስላል። እንደዛ ነው። የት ናቸው እናንተ? ዋው ናት። ማሻአላህ ናት። ሸበካው ይሄድ ስለሆነ እኔ አያሰማማማችሁ። እንደውልላቸዋለን። በዚህ ነው የሚሆን ሲጀመር ማለት ነው። እና መጨረሻ ላይ እንደውልላቸዋለን። ዙረን እንጨርስና የዋና ልብሶች ናቸው። ባህር ዳርቻ መላሽ ተደርጓል። አሁን እንትን ስለሆነ እንደለ ይሄ የተለጠፈበት ሁሉ የበረዶ አርብ የተደረገ ነው። ይሄ ኢዲዬ ስለሆነ እንደለ ልክ ነሽ። ተላይ የተንጠለጠለው ማሻአላህ ነው። አለች 29 ብር ሰፊ ነው። እኔ አልፈልግም በያት። እኔ አልፈልግም ለኔ በያት። በዚህ ነው ታሽ ነው እንግዲህ ነው እንደራሱ ቤት ነው ጎላካካ ማሰሪያ አለ ይሄ ያምራል። ከነለህ ያምራል። ሁሉም ያምራል። እየመጣችሁ አስገብተዋል። አርብ አድርገው ይችላል። ወፍራም ነው ግን እንትን ሰውነት ላይ ራሱ ማለት ነው። ከሰውነት ላይ ተደል ተለቀጭም ነው ፍራምተናል። ዲዛይን አለ እንደፈለገ እንዴት ታምራለች። ታምራለች። 56 ብር ግን ወፈር ያለች ናት። ቁመት ማለት ነው። ያጫው ምን መቀነስ አይችልም። ሄል ጫማ መልበስ ነው ታዲያ። አይ እነዚህ አሪፍ ናቸው። ዝም ብላ መከያ ስቦንጅ የሌለው ምናምን ነው የፈለገችው። ቀለል ያለ ይሄ ዩኒፎርም ነው የሚመስለው ቤት ውስጥ እኛ እኮ ልንገዛ ነይተን ስላልመጣን እንጂ ማለት ነው። ነይተሽ ልገዥ ብትመጪ ቆንጆ የበለጠ ታያለሽ። እና ነበረ ግን እንዳልሽው አልነያንም። ቤተሰብ ታምራለች። እቺ
ይች ራሱን ማጥበብ ማስፋት ይቻላል ማለት ነው። ይሄ ሁላ ቪዲዮማ ያውልሽም አይገርምሽም? ረዝሟል ነው የሚጨርስልሽ። ረዝሟል። እኔ ራሴ አሯሩጥላቸዋለሁ። እንትን ያለለብን ማይታይ አሳልፍላቸዋለሁ። እኛም አንዳንድ ቦታ እጃችን ሲጀመር እኔ ራሱ አላወራኋቸውም፣ ደክሞኛል። ድካም ነው ያለኝ ከወጣሁ በኋላ። እኔም እንደዛ ምግብ ስላልበላን ለዛ ነው መሰለኝ። እና ቤተሰብ እንግዲህ የዛሬው ይሄን ይመስላል። ቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።